በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለጌታችንና መድኃኒታችን ኢየሱስ ክርስቶስ የሐዋርያቱን እግር ላጠበበት ክቡር የሆነውን ቅዱስ ሥጋና ክቡር ደሙን ለሰጠበት ለምሴተ ሐሙስ ታላቅ በዓል እንኳን አደረሳችሁ። ከበዓሉ በረከትና ረድኤትን ያሳትፈን። እንግዲህ በዚህች ቀን ጌታችን ኢየሱስ ክርስቶስ ለሐዋርያቱ በዋናነት ሁለት አበይት ምስጢራትን የፈጸመበት ነው። የመጀመሪያውና አንደኛው ለሐዋርያቱ እግራቸውን በማጠብ ምስጢረ ጥምቀትን አርአያ አድርጎ የሰጠበት፣ ሁለተኛው ደግሞ አማናዊ የሆነውን ክቡር ሥጋውን ቅዱስ ደሙን ለዘላለሙ መታሰቢያ የሚሆነው አማናዊ የሆነው ሥጋና ደሙን ይህ ሥጋዬ ነው ይህ ደሜ ነው ብሎ በኅብስትና በወይን የሰጠበት ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ዕለተ ረቡዕ ቀን ጸሐፍት አይሁዳውያን ጌታችን ኢየሱስ ክርስቶስን በይሁዳ አማካኝነት ለማስያዝ ምክራቸውን ከወሰኑ በኋላ ጌታችን አመሻሹ ላይ በስምዖን ቤት እራትን አዘጋጅቶ በዚያም ሥጋና ደሙን ለሐዋርያት ሰጥቷቸዋል። ታሪኩን የጻፈልን ማቴዎስ እንዲሁም ወንድሞቹ ወንጌላውያን የማቴዎስ ወንጌል ምዕራፍ 26 ላይ ሐዋርያቱ አንድ ጥያቄ ጠየቁት ይላል። ምንድን ነበር የጠየቁት? ጌታ ሆይ እነሆ ፋሲካ ቀርቧል አሉት ይላል። ምክንያቱም ሐሙስ ለአርብ ዋዜማ ነው። ስለዚህ ያ ሰዓት ደግሞ ማለት በነጋታው የአይሁድ ፋሲካ የሚከበርበት ነው። በዚሁ አጋጣሚ ጌታችን መድኃኒታችን ኢየሱስ ክርስቶስ የአይሁድን ፋሲካ በዓል ከ30 ዓመቱ እስከሚሰቀልበት ዘመን ድረስ 3 ፋሲካዎችን አክብሯል። አራተኛው ፋሲካ ላይ ተሰቅሏል ማለት ነው። ታዲያ የአራተኛው ፋሲካ ደርሶ ስለነበር ጌታ ሆይ ፋሲካውን የት እንድናሰናዳልህ ትሻለህ አሉት ይላል። እና ጌታችን ኢየሱስ ክርስቶስ ምንድን ነው ያላቸው? ማይመረ ቡሃት የተሰወረውን የሚያውቅ ሁሉን አዋቂ አምላክ ነውና እነሆ አንድ የውሃ ማድጋ የተሸከመ ሰው ታገኛላችሁ። ጌታ በአንተ ቤት እራትን ሊያዘጋጅ ይሻልና ቤትህን አሰናዳ ብሉት አላቸው። እንግዲህ ሐዋርያቱም ሁለቱ ተያይዘው ሄዱ። እንዳሉትም በተባሉት ቦታ ላይ ሲደርሱ አንድ ውሃ የተሸከመ ሰው አገኙ ይላል። ያም ስምዖን ነው ብለው ሊቃውንተ ቤተክርስቲያን ይናገራሉ። ታዲያ ምን አሉት? ጌታችን ኢየሱስ ክርስቶስ በቤት እራትን ሊያሰናዳ ይፈልጋልና ቤትህን አሰናዳ አሉት ይላል። ያ ሰው በጣም ተደሰተ። ምክንያቱም መሲህ ኢየሱስ ክርስቶስ በቤቱ ተገኝቶ ለዛውም እራትን ሊያዘጋጅ ልዩ የሆነውን የፋሲካ በዓል ሊካፈል እንደሆነ ሲሰማ እጅግ ተደስቶ ወደ ቤቱ ፈጥኖ ሄደ ይላል። ስምዖን እንግዲህ በግብረ ሕማማት ላይ እንደተጻፈው ሚስቱ አክሮሲና ትባላለች። ታዲያ በቤቱ አሰናርተው ምንጣፋቸውን አነጥፈው ጎዝጉዘው ለክርስቶስ በሚገባው ለነሱ ያስደስታል ብሎ ያሰቡትን ሁሉ አደረጉ ይላል። በተባለው ሰዓትና ደቂቃ ጌታችን ኢየሱስ ክርስቶስ ከ11 ሐዋርያቱ ጋር መጣ ይላል ግብረ ሕማማት። እንደው በመጽሐፉ ላይ እንደተጻፈው ከ12ቱ መካከል ይሁዳ አርፍዶ ነበር የመጣው ይላል። እና በጣም በሚደንቅ ሁኔታ ከሐዋርያት መካከል እንድርያስ የተባለው ሐዋርያ ለጌታችን ለኢየሱስ ክርስቶስ ክብር ብሎ ይላል የሚያምር ምንጣፍ ለክብረ እግዚእ ሲል አስቀመጠ ይላል። እና ጌታችን እየረገጠ ገባ። ሐዋርያቱን በየተራ ክርስቶስ የረገጠውን ምንጣፍ እየረገጡ ወደዚያ የፋሲካ በዓል የሚሰናዳበት ቤት ገቡ ይላል። ታዲያ ማን እየሮጠ መጣ? አርፍዶ ይሁዳ እየሮጠ አርፍዶ መጣ ይላል። እንድርያስ እየሮጠ ያንን ምንጣፍ ጎተተበት ይላል። እና ይሁዳ በጣም ተበሳጨ ይላል። ይሁዳ ከየት ውሎ ነው እንድርያስ ምንጣፉን የሳበበት ስለምንድን ነው? ይሁዳስ ከየት ውሎ መጥቶ ነው ከተባለ ገንዘብ ወዳድ ነበርና ዕቃ ሲያሻሽጥ ገንዘብ ሲያመላልስ ውሎ ይላሉ። ታዲያ እንድርያስ ሳበበትና ስለምን ምንጣፉን ሳብክብኝ አለው። ክርስቶስ መሲህ የረገጠውን ምንጣፍ አንተ ልትረግጥ አይገባህም አለው ይላል። በኋላ ተያይዘው ገቡ። ጌታችን ኢየሱስ ክርስቶስ እንደገባ መጀመሪያ ያደረገው ባለ 3 ድርብርብ ቤት ነበረች ይላል። እራቱ የተዘጋጀው ከመሃለኛው ክፍል ላይ ነበር ይላል። እና ጌታችን ገለል ብሎ ከመካከላቸው ጸሎት ያደርስ ነበር ይላል። ታዲያ የስምዖን ሚስት አክሮሲና እየሮጠች መታ ከሐዋርያቱ መካከል በዝና መሲህ ክርስቶስ ማን እንደሆነ ታምራት እንዳረገ፣ ሽባ እንደተረተረ፣ ጎባጣ እንዳቀና፣ ለምጻም እንዳነጻ ታውቃለች። ሙት እንዳስነሳ ጭምር በዓይኗ ግን አይቶ አታውቅም። እና አክሮሲና ወደ ሐዋርያቱ ወዳሉበት ቦታ በቀረበች ጊዜ ይላል መሲሁ ኢየሱስ ክርስቶስ መስሏት ወደ ወንጌላዊ ዮሐንስ ተመለከተች ይላል። እሱ ዝቅ ብላ ልትሰግድለት ስትል አንቺ ሴቶ የኔ መሲህ ኢየሱስ ክርስቶስ አይደለሁም፣ ይልቁንስ ክርስቶስ ከወዲያ ያለልሽ አላት ይላል። በኋላ ጌታችን ኢየሱስ ክርስቶስ ጸሎቱን ጨርሶ ሲመጣ 3 ጊዜ ሰገደችለት ይላል። እና ጌታችን ኢየሱስ ክርስቶስን ባረካት፣ ቀደሳት። ወደ ተዘጋጀላቸውም የራስ ስፍራ በሄዱ ጊዜ ጌታችን ኢየሱስ ክርስቶስ መጀመሪያ ያደረገው የፋሲካን በግ ጠብሰው እንዲበሉ ነው ያደረገው። ለምንድን ነው ጌታችን ከዕጽበተ እግሩም ከስጋና ከደሙም ስርዓት አስቀድሞ የኦሪትን ፋሲካ እንዲበሉ ያደረገው ሲባል እውነት ጌታችን በሐዲስ ኪዳን የኦሪትን ስርዓት ለማስቀጠል ስለፈለገ አልነበረም። ይልቁንስ ኦሪትን ሲያሳልፋት እንደምናውቀው ከተጸነሰ ጀምሮ ኦሪትን እየፈጸማት ነው ያሳልፋት። ለምሳሌ ከጌታችን ንዑስ በዓላት መካከል አንዱ ግዝረት ነው።
ጌታችን እንደምናውቀው ምንም በሚገዝሩት ሰዎች መካከል ሄዶ ከሰውነቱ ምላጭ አይረፍበት እንጂ ግን መጽሐፍ እንደሚናገር ተገዝሯል ይባላል። ያንን ሕግ ሊፈጽም በመሄዱ ብቻ እንደተገዘረ ይቆጠርለታል። ለምንድን ነው ሕገ ኦሪትን የፈጸመው? ሕገ ኦሪትን ሲፈጽማት ሰራዩም እሱ ስለነበረ በሙሴ ዘመን አሁን እንደሰሯት እንዲሁ አሳልፊያታለሁ ለማለት ራሱ የኦሪትን ስርዓት ፈጽሞ አሳልፏታል። ለዚህ የፋሲካውንም በግ ጠብሰው እንዲበሉ ያደረገው ከእንግዲህ የፋሲካ የበግ ስርዓት አለፈ፣ አሁን ደግሞ የኔ ስጋና ደም ቀጠለ ብሎ አነጻጽሮ ለማሳየት በዚያ የፋሲካ በዓል ዋዜማ ቀን የኦሪቱን ስርዓት ፈጽሞላቸዋል። ከዛ በኋላ ግን ምንድን ያደረገው? እግራቸውን ያጠበው። በጣም ቢደንቀው ጌታችን በወገቡ ላይ ታጥቆ በርከክ ብሎ የእያንዳንዳቸውን እግራቸውን ዝቅ ብሎ አጥቧል። የሚደንቀው ነገር እኮ ጌታችን የሐዋርያቱን እግር ማጠቡ አይደለም። በልቦናው እግር ካሁን እሸጠዋለሁ ብሎ ዝግጅት እያደረገ ያለ አሳልፎ የሚሰጠው የይሁዳን እግሮች ነበር ያጠበው። የክርስቶስ ፍቅር በጣም የሚደንቀው ይሄ ነው። ምናልባት እንደኛ ያለው ሩቅ ብእሲ ቢሆን ኖሮ አይ ስለማያውቀውና እንደሚሸጠው ስላልጠረጠረ ነው ልንል እንችላለን። የክርስቶስ ታሪክ ግን አንድ ልቦለድ ላይ የተጻፈ የሩቅ ብእሲ ታሪክ አይደለም። ይልቁንስ የመሲህ ታሪክ ነው፣ የአምላክ ታሪክ ነው፣ የፈጣሪ ታሪክ ነው። ያውቃል ይሁዳ አሳልፎ እንደሚሸጠው። እንኳን አይደለም ያን ሰዓት ላይ ዓለም ሳይፈጠር በፊት የሁሉንም የሰው ታሪክ አውቆ የጨረሰ አምላክ ነው። ግን የሚደንቀው አፍቅሮተ ቢጽነቱ፣ አፍቅሮተ ጸላይነቱ፣ የሚጠላውን በፍቅር ይወደው ነበር እና ይሁዳ ገና ለገና አሳልፎ ይሰጠኛል ብሎ ግን እግሩን ከማጠብ አልተከለከለም ነበር። ይሄ የሚያሳየው የክርስቶስን የፍቅሩን ጥግ ነው። ምናልባትም በዚህ ዘመን ዛሬ እንደ ይሁዳ ክርስቶስን አሳልፈን አንሽጥ እንጂ የገዛ ወንድሞቻችንን አሳልፈን ይሸጥም በጣም ብዙ አለ። ግን የፈለገ ቢሆን እነዛ ጠላት ብለን ያሰብናቸው ሰዎች እግራቸውን አናጥም። አይደለም እግር ማጠብ፣ እነሱ በተቀመጡበት መቀመጥ እጅግ እንጸየፋለን። ክርስቶስ ግን ሩሩ አምላክ ነው። አሳልፎ የሚሸጠው የይሁዳን እግር ያጠበ የፍቅርን ጥግ ያሳየን ጌታ ነው እና እግሮቹ ሲያጥበው በጣም የሚደንቀው ግን ቅዱስ ባስልዮስ ዘቂሳርያ ሲናገር ይሁዳ ሆይ ክርስቶስ አንተም ማጠቡ አይደለም የሚደንቀው አንተ እሺ ብለህ መታጠብ ነው የሚለው። እንደውም ቅዱስ ባስልዮስ ዘቂሳርያ ምን ይላል? የካፓዶሽያው ሊቀ ጳጳስ ይሁዳ ሆይ ይላል ክርስቶስ አንተ እንደምትሸጠው እያወቀ እግርህን ዝቅ ብሎ ማጠቡ ሳይሆን የሚደንቀው አለ አንተ እሺ ብለህ በክርስቶስ መታጠብ ነው የሚለው። ምክንያቱም እንዴት አስቻለ? ረቡዕ ዕለት የተስማማህለትን ጌታ እኮ በነጋቱ ዓርብ ዕለት እኮ ልትሸጠው ነው። በዛች ሌሊት እኮ አሳልፈህ ትሸጠዋለህ እና ሕሊናህን እንዴት አልወቀሰህም ይላል። የሚደንቀው እሱ ነው እኮ። ክርስቶስስ አምላክ ነው። እሺ ጥንትም ፍቅር የተሞላ አምላክ ስለሆነ ጠላቶቹን እየወደደን ይኖረ ነው ሊያስብል ይችላል። የታጠበው አካል ግን ይደንቃል። እንደሚጠላው እያወቀ አሳልፎ እንደሚሸጠው እያወቀ ልቦናው ግን በርህራሄ አሳልፎ የሚሸጠው በግ ዝቅ ብሎ ሻጩን ነበረ እግሩን ያጠበው። ይሄ የክርስቶስን የፍቅሩን ጥግ ያሳያል። ይሁዳ ግን እንዲመለስ ስለፈለገ ነበር እግሩን ያጠበው። ምክንያቱም ያ እግሩን ዝቅ ብሎ ማጠቡ የንስሐ ጥሪ ነበር። በእርግጥ ጌታችን 3 ዓመት ከ3 ወር ሙሉ የታገሰውን ይሁዳ እግሩን ሲያጥበው አይታገስም ማለት በጣም ከባድ ነው። ግን ይሁዳ እስከ መጨረሻይቱ ቅጣ ድረስ ግን ያን የንስሐ ጥሪ መቀበል አልፈለገም ነበረ። ከመካከላቸው ግን እግራቸውን ሲያጥብ ጴጥሮስ የተባለው ሊቀ ሐዋርያ ጌታ ሆይ አንተስ እኔን አታጥበኝም አለው። ጴጥሮስ ስለ ትህትናው ነበር ይሄን ያለው። በዚህ አጋጣሚ ከሐዋርያት መካከል በጣም የዋህነቱ ጎልቶ የሚታየው ጴጥሮስ ነው። እንደውም አባ ጊዮርጊስ ዘጋስጫ ይላል መጽሐፈ ሚስጥር ላይ ከሐዋርያት መካከል ጌታን በጣም አብልጦ ይወደው የነበረው ይላል ጴጥሮስ ነበር ይላል። ሁሉም ይወዱታል፣ ከመካከላቸው ግን በጣም ፍቅር ነበረው ይላል። ጌታ ግን አብልጦ ይወደው የነበረው ዮሐንስ ነው ይላል። እና ጴጥሮስ በጣም ፍቅር ስለነበረው ነው ቸኩሎም ጌታ ሆይ ሁሉ አሳልፎ ቢሸጡን ያልክድህም ያለ እና በጣም በትህትና ተሞልቶ እንዴት ነው አንድ መሲህ አንድ ጌታ አምላክ የኔን እግር ዝቅ ብሎ የሚያጥበዋል? ክርስቶስ ግን አልተጸየፈም የኃጢአተኛ የተዳደፈ እግሮቻችንን ለማጠብ። ይሄ የክርስቶስ አርያነቱና ፍቅሩ ነው። ምክንያቱም እናንተም ነገ መምህር ስትሆኑ እንዲህ አድርጎ ብሎ አርያ ለመሆኑ እና ጌታን ሊያጥበው ሲል አታጥበኝም አለው። ጌታ ሆይ ጌታ ግን ምንድን ነው ያለው? እኔ ካላጠብኩ ዕድል ፈንታ የለም። ቅዱስ አምብሮስ የተባለው የሚላኑ ሊቀ ጳጳስ ጌታ ሆይ አታጥበኝም ሲለው እኔ ካላጠብኩ ዕድል ፈንታ የለም ማለቱ ይላል ሲመስለው ጴጥሮስ ሆይ በጴጥሮስ አንሳን ምዕመናን ሆይ እኔ የተባልኩ ክርስቶስ ወይም በክርስቶስ በእኔ ክርስቶሳዊነት የተሾሙ ካህናት እግሮቻችሁን ካላጠቡ ማለት በንስሐ ይፍታ ካላሉ አትነጹም ማለቱ ነው ብሏል። እኔ ካላጠብኩ ዕድል ፈንታ የለም፣ ካልተጠመቃችሁ ዕድል ፈንታ የላችሁም። ያ እግራቸውን ማጠቡ ለጥምቀት ምሳሌነት አለ። እኔ ስጋና ደሜን ካልሰጧችሁ ዕድል ፈንታ የላችሁም። ለዚህ ነው የቤተ ክርስቲያን ከ7ቱ ሚስጥራት በዋናነት የድነት በር የሚባሉት 2ቱ ናቸው፣ ጥምቀትና ቁርባን ናቸው። እና ጌታችን ስርዓተ ሚስጥርንም የሰራበትን ዛሬ ያልታጠበ ማለት ያልተጠመቀ ሰው ዕድል ፈንታ የለውም። እውነተኛ ዕድል ፈንታ ያለባት
እውነተኛ የመዳን እድል ፈንታ ያለባት እቺ ቤተክርስቲያን ናት። ለምን ጌታ ያጠበውና የሰጠውን ስጋና ደም በትክክል ዛሬም የስምቦን ቤትን አስመስላ በቤተ መቅደስ ስርዓት የምትሰራ ኦርቶዶክሳዊት ቤተክርስቲያን ስለሆነች እና እኔ ካላጠብኩ እድል ፈንታ የለም አለ። በኋላ እንደ ጌታ ሆይ እድል ፈንታ የሚያሰጥ ከሆነማ አለ ሰውነቴን ሙሉ ጠበኛል። ጌታ ግን ጥቂት መታጠቡ ጌታ ግን ጥቂት መታጠቡ ብቻ እንደሚረበውና እንደሚጠቅመው ተናግሮ እግሩን አጥቦታል እና ለሐዋርያቱ እግራቸውን ያጠበበት ቀን ማበሻም ጨርቅ ይዞ እግራቸውን አድርጎ ትህትናን ያስተማረበት ነው። እናንተም እንዲሁ ለሌላው አድርጉ ብሎ ማለት ነው። እናንተም ለሌላው እንዲህ አድርጉ ብሎ ማለት ነው። ለዚህ ነው ዛሬም በጸሎተ ሐሙስ ቀን ከቅዱስ ፓትርያርኩ ጀምሮ ቅዱስ ፓትርያርኩ ሊቃነ ጳጳሳት ዝቅ ብለው ያጥባሉ። እኛ ቅዱስ አባት ፓትርያርኩ እኮ የጌታችን ኢየሱስ ክርስቶስ ምሳሌ ናቸው። ዝቅ ብለው እሳቸው ማጠባቸው አርአያነት ነው። ታዲያ ከዚህ በላይ ኢየሱስ ክርስቶስን መስበክ አለ ወይ? ሊቃነ ጳጳሳቱ ደግሞ ዝቅ ብለው ከእነርሱ የሚያንሱት ካህናትና ዲያቆናትን ያጥባሉ። ካህናትና ዲያቆናት ደግሞ ምዕመናንን ዝቅ ብለው ያጥባሉ። ይሄንን የትህትና ስርዓት የተሰራበት ቀን። ለዚህ ነው ቤተክርስቲያናችን የትህትና ቀን ብላ ተጠራለች። ጸሎተ ሐሙስ ቀን የትህትና ቀን፣ ትህትና የተሰበከበት ቀን። ሁለተኛው አረንጓዴው ሐሙስም ይባላል። ለምን ሲባል አረንጓዴ ማለት ልምላሜን ያሳያልና ለነፍሳችን ልምላሜ የሚሰጡ ጥምቀትና ቁርባን የተሰጠበት ቀን ስለሆነ ከዛ በኋላ ግን ጌታችን ኢየሱስ ክርስቶስ ምንድን ነው ያደረገው? ህብስቱን ለ13 ቆርሶ ይህ ስጋዬ ነው ብሉ፣ ይህ ደሜ ነው ጠጡ ብሎ በጽዋና በህብስት ስጋና ደሙ ሰጥቷቸዋል። እዚህ ላይ ማየት ያለብን ነገር አንድ ለምንድን ነው ጌታችን 13 ቦታ የፈተተው? ምሳሌነት ስላለው። በመጽሐፈ መሳፍንት ምዕራፍ 6 እና ምዕራፍ 7 ላይ ታሪኩን ተጽፎ እንደምናገኘው ጌዲዮን ምድያማውያንን ጠላቶች ድል ከማድረጉ በፊት አንድ ስርዓት ሰርቶ ነበር። ያ ምንድነው? በሌሊት ላይ እርሱና ጓደኞቹ 12ቱ አንድ ላይ 13 ሆነው መስዋዕትን አቅርበው ነበር። የጣዖታትን ዝግባ አቃጥሎና ፈራርሶ ነበር። ታዲያ ኢየሱስ ክርስቶስም ዳግማዊ ጌዲዮን ነውና ለ13 ስጋና ደሙ ፈትቶ ሰጥቷቸዋል። ሁለተኛው ምስጢር ደግሞ እሱ ቀምሶ ያቀመሳቸው ለምንድን ነው ሲባል ለበኋላው ለቤተክርስቲያን አርአያና አብነት ለመሆኑ። ለምን ሲባል ዛሬም ካህናትና አባቶቻችን በክህነት ያሉ የክርስቶስን ስጋና ደም ፈትተው ሲያቀብሉ እነሱ ቆርቦ ነው ለእኛ የሚያቆርቡን እንጂ ሳይቆርብ ካህኑና ዲያቆኑ ለእኛ ቆርቦ ብሎ አይሰጠንም። ስለዚህ ይሄን ስርዓት ደግሞ የመሰረተው ጌታችን ኢየሱስ ክርስቶስ ነው። ካህኑ ይጠቅመኛል ብሎ ያልተቀበለው ስጋና ደም ለምእመናን ተቀበሉ ብሎ መስበክ አይችልም። ስለዚህ ምእመናንም የካህኑን መቁረብ አይተው እነሱም ይቆርባሉና አንዱ ይሄን ስርዓት ለመስራት ጭምር ነው። ዛሬም ቤተክርስቲያን በነገራችን ላይ ስጋና ደሙን በህብስትና በወይን እንድታረግ ያደረጋት የጌታችን ኢየሱስ ክርስቶስ ስርዓትም ነው። ስለዚህ ጌታችን ኢየሱስ ክርስቶስ ህብስትና ጽዋውን ሰጥቷቸዋል። በጣም የሚደንቁ አሁንም የሚያስገርመው ነገር ከመካከላቸው ሳይጸየፍ የይሁዳን እግር ያጠበ ጌታ ሳይንቀው ስጋና ደሙን ሰጥቶታል። የሚደንቀው ነገር ስጋና ደሙን ብሉ ጠጡ ብሎ ሲሰጣቸው ይሁዳም ከቆረቡት መካከል አንዱ ነበር። ሳይገባው ይህን ስጋና ደም የሚቀበል ቢሆን እያለ ካህኑ በቅዳሴ ሰዓት በተደጋጋሚ የሚያሳስበው እንደ ይሁዳ እንዳይሆንብን። አንድ ሰው በዚህ ዘመን አንድ ክርስቲያን የክርስቶስን ስጋና ደም ሲቀበል ንጹሕ ሆኖ ሊቀበል ይገባል። በልቦናው ክፋትን ሳይዝ መሆን አለበት። የኃጢአት ቀጠሮ ሳይዝ መሆን አለበት እና ካህኑም ለዚህ ነው ደፍራችሁ ወደ ክርስቶስ ስጋና ደም ብትቀርቡ እኔ ከደሙ ንጹሕ ነኝ ብሎ እጁን የሚታጠበው። ንጹሕ ያልሆነ ቢሆን አይቅረብ ይላል በተደጋጋሚ። ለምን? እንደ ይሁዳ መተዳደፊያ እንዳይሆንብን እና ይሁዳ ግን ከመካከላቸው ከተቀበሉት መካከል አንዱ ነበር ይላል። ታዲያ ጌታችን ሁለተኛ ስርዓት የሰራው ይሄን ነበር። ይሄንን ካረገ በኋላ ግን ጌታችን ኢየሱስ ክርስቶስ ከመካከላቸው ምን ብሎ ተናገረ? መካከላቸው ይሁዳም ወንጌላውያኑ እኔ ይሆን ሲሉ ይሁዳም አብሮ እኔ ይሆንን ብሎ ራሱም ጠየቀ ይላሉ። ግን ራሱ ነበር እያወቀ ነበር እኔ ይሆን ብሎ የተናገረ። ክርስቶስ ግን አሁንም እየነገረውና የንስሐ ጥሪ እያስተላለፈለት ነበር። ቅዱስ ጴጥሮስ ግን ምን አለ? ጌታ በጣም ስለሚወደው ጌታ ሆይ ሁሉ አሳልፈው ቢሸጡ እኔን ግን አልተውህም አለ። ጴጥሮስ ስተቱ ጌታ ሆይ ሁሉ ትተው ቢሄዱ እኔ አልክድህም ማለቱ አልነበረም። ይልቅንስ ወንድሞቹን እንደሚሸሹ እሱ ብቻ ግን ንጹሕ ሆኖ እንደሚገኝ አድርጎ ስላሳየ ነው። እንደውም ቅዱስ ኤፍሬም በድርሳኑ ላይ ሲናገር የጴጥሮስ ትልቁ ስተቱ አልክድህም ማለቱ አይደለም። ለምን? ጌታም ብሏላ በሰው ፊት የመሰከረልኝን በአባቴና በመላእክቱ ፊት እመሰክርለታለሁ፣ በሰው ፊት የካደልኝን እንዲሁ በሰማይ በአባቴ ፊት እክደዋለሁ ብሏል። በሰው ፊት መስክሩልኝ ያለውን ነው ጴጥሮስ የመሰከረው። ግን ስተቱ ምንድን ነው? ራሱን ብቻ ንጹሕ ሆኖ እንደሚገኝና ወንድሞቹ እንደሚክዱት አድርጎ ነው የተናገረው። ማለት የነበረበት ይላል ቅዱስ ኤፍሬም ጌታ ሆይ አንተ ብትወድና አንተ ብትፈቅድ፣ አንተ ብታበረታኝና ብታጸናኝ እኔም ወንድሞቼም አንክድህም ብሎ ነበር መናገር የነበረበት ይላል። ታዲያ ጌታችን ኢየሱስ ክርስቶስ ምን አለው? ዶሮ ሳይጮህ 3 ጊዜ ትክደኛለህ አለው ይላል። እና ጌታችን ኢየሱስ ክርስቶስ በዛሽ ምሽት ይሁዳ አሳልፎ እንደሚሸጠው ጴጥሮስም አላውቅህም ብሎ እንደሚክደው አስቀድሞ ተናግሯል።
ከመካከላቸው ጌታችን ሥጋና ደሙን ከሰጠ በኋላ ጌታችን በሚያስተምርበት ሰዓት ይሁዳ ከመካከል ይቁነጠነጥ ነበር ይላል። እና ጌታችን አንድ ከባድ ጥያቄ ነው የጠየቀው። ወዳጄ ይሁዳ ሆይ ልትሄድ ትወዳለህ ያለው። አንድ የግብፅ አባት ሲናገር ምን አለ? ጌታችን ኢየሱስ ክርስቶስ የትዕግስቱንና የፍቅሩን ልክ ተመልከቱ ይላል። እስከዚያች ምሽት ድረስ የመሄድን ነፃነት ጭምር ሰጥቶታል ይላል። እና ስለ ጓደኝነት ያነሳን ይሄ ግብፅ አባት እናንተ በሕይወታችሁ ውስጥ ከሃይማኖት እንድትወጡ ከምግባር እንድትወጡ የእናንተን በጎነት እድገትና መሻሻል የማይፈልጉ ሰዎች ከመካከላችሁ ካሉ እንዲህ ብላችሁ ጠይቋቸው፣ ልትሄዱ ትወዳላችሁ ይበሏቸው ይላል። በሕይወታችን ውስጥ እንደ ይሁዳ ያሉ የሚቁነጠነጡ ሰዎች አሉ። ከእናንተ ጋር አብረው መኖር እያልፈለጉ ግን እንደመፈለጉ የሚያሳዩ፣ በእናንተ ላይ መርዝን እየቀመሙ እሾህን እየነደፉ ነገር ግን እንደሚወዷችሁ የሚነግሯችሁ አሉ። እንደ ይሁዳ ይሁዳ የክፉ ጓደኛ ምሳሌነት አለው። ክርስቶስ ደግሞ ልቡ ንጹሕ ለሆነ ጓደኛ ትልቅ አርአያና አብነት ያለው እና ይሄ ግብፅ አባት ሲናገር ጌታ የታገሰው ይሁዳን እስከ ሐሙስ ምሽት ነበር። ለምን ሲል ዓርብን ስለሚያበላሽ ይለዋል። ታዲያ ምን ይላል ይሄ ግብፅ አባት? ጌታችን የታገሰው ይሁዳን ይላል እስከ ሐሙስ ምሽት ብቻ ነበረ ይላል። ለምን? ከዓርቡ የቅድስና ቀን መካፈል ስለማይገባው ይላል። ስለዚህ በእኛም ሕይወት ውስጥ ይላል ይሄ አባት ዓርባችንን የሚያበላሹ ነገር ግን እስከ ሐሙስ ብቻ ልንታገሳቸው የሚገቡ ሃይማኖታችንን የሚያሳጡ ከምግባር የሚያስወጡ እንዲህ ያሉትን ልትሄዱ ትወዳላችሁ ይብላችሁ ጠይቋቸው ይላል። እና ይሁዳን አለው ልትሄድ ትወዳለሁ ያለው። አዎ ጌታ ሆይ እሄዳለሁ አሉ። ያን ሰዓት ግን ብሩን ተቀብሎ ጌታን አሳልፎ ለመሸጥ እየተሰናዳ ነበረ። ቀን አልቆረጠላቸውም እንጂ ብዙ ሰዎች የገዛ ወዳጆቻቸውን ለመሸጥ ልቦናቸውን ያዘጋጁ አሉ። እንደ ይሁዳ ቀን አጥተው ጊዜ አልመቻችላቸው ብለው እንጂ አብረው ውለታ የወለላቸውን ወዳጃቸውን ዓርብ ላይ ለመስቀል የሚሯሯጡ በጣም ጨካኝ ሰዎች አሉ። እግዚአብሔር ከእንዲህ ካሉ ሰዎች ይጠብቀን በእውነት። እና በኋላ ሮጦ ሄደ። ጌታችን ኢየሱስ ክርስቶስ በዚያ መካከል ሳለ አክሮሲና የተባለችዋ ሴት ዶሮ አሰናርታ እንደ ባህላቸውና እንደ ወጋቸው ሰርታ አመጣች ይላል። ያን የተጠበሰ ዶሮ ጌታችን በቃሉ ትእዛዝ ምድርን የፈጠረ ፈጣሪ ዓለማት ነውና ያቺን ዶሮ በተአምራት አስነሳት ይላል። ታዲያ ጌታችን ኢየሱስ ክርስቶስ ግን ስለሚያዝበት ምልክትና ቃል አስተማራቸው ይላል። በዚች ጸሎተ ሐሙስ ቀን እንደተነገረውም ይሁዳ ጌታችን ኢየሱስ ክርስቶስ ለመሸጥ ብሩን ተቀብሎ ከአይሁድ ጋር ተስማማ ይላልና በዚህ በዕለተ ጸሎተ ሐሙስ ቀን ጌታችን ኢየሱስ ክርስቶስ ሥርዓተ ጥምቀትን እንዲሁም ደግሞ ቅዱስ የሆነው ሥጋና ደም ሰጥቷቸው የሐዲስ ኪዳንን ሥርዓት የመሰረተበት ቀን ነው። ስለዚህ በጸሎተ ሐሙስ ቀን ቅዱስ ቤተክርስቲያናችን ይህንን ሥርዓት በተግባር ከቅዱስ ፓትርያርኩ ጀምሮ እስከ ሊቀ ጳጳሳቱ ድረስ ትህትናን የምትሰብክበት እግር በማጠብ አገልጋይነትን የምንገልጽበት ታላቅ ቀን ነው። ከባሉ በረከተ ረድኤትን ያሳትፈን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።